መጨረሻ የአባት ወደ እግዚአብሔር ጮኸ። ጌታ ሆይ አንተን ጠይቄህ ያለ እርሱ ግን አሁንም ከፈተና አልተገላገለም። ችግሩ ምንድነው? የዚህን ወንድም ሕይወት ግለጥልኝ። ያን ጊዜ እግዚአብሔር አስደንጋጭ ራእይ ያሳያቸው። ያ ወንድም ተቀምጧል። በአንድ ጎኑ የዝሙት ሰይጣን ተቀምጧል። በሌላ ጎኑ ደግሞ እርሱን ለመርዳት የተላከ ቅዱስ መልአክ ቆሟል። ነገር ግን ወንድምየው ምን እያደረገ ነው? ወደ እግዚአብሔር እየጸለየ አይደለም። በውስጡ ለሚመጣው የዝሙት ሐሳብ ልቡን ከፍቶ እየተዝናና እየተቀበለ ከሐሳቡ ጋር እየተጫወተ ነው። መልአኩ ሊረዳው ይፈልጋል፣ ግን ሰውየው ፈቃዱን ለሰይጣኑ ሰጥቷል። ሰይጣኑ እየሳቀ ነው፣ መልአኩ ደግሞ እያዘነ ነው። አባቱ ይህንን ሲያዩ ችግሩ ከራሱ ከወንድምየው እንደሆነ አወቁ። ጠሩትና እንዲህ አሉት፣ ለሐሳብህ የተስማማ